የሰሜን ኮሪያን መንግስት አጥብቄ ምህረትን እለምናለሁ። እባካችሁ አትፍረዱብኝ። በህይወቴ የሰራሁት አስቀያሚው ጥፋት ይህ ነው። ይህን የተናገረው አሜሪካዊ ወጣት ኦቶ ዋርምቢር ነው። የሰማው አልተገኘም እንጂ ተማጽኖን ሲያቀርበው በእንባ ነበር። ይህ ሰው ወደ ሰሜን ኮሪያ ሲያቀና ቱሪስት ሆኖ ነበር። ነገር ግን ኮማ ውስጥ ሆኖ ወደ ሀገሩ ተመለሰ። በመጨረሻም በአሳዛኝ ሁኔታ ህይወቱ አለፈ። ይህ ፊልም የሚመስለው የብዙዎችን ልብ የሰበረው የአንድ አሜሪካዊ ወጣት አሳዛኝና ልብ ሰባሪ ታሪክ ነው። ይህ የ21 ዓመት ወጣት ኦቶ ዋርምቢር ይባላል። ንቁ፣ ጎበዝና በጓደኞቹም ዘንድ የሚወደድ አሜሪካዊ የኮሌጅ ተማሪ ነበር። እንደ ማንኛውም ወጣት ዓለምን እየዞረ ማየት ይፈልግ ነበር። እናም ሀገራትን ለማየት ካለው ጥልቅ ፍላጎት የተነሳ እንደ ኩባ፣ እስራኤልና ኤኳዶር ያሉ ሀገራትን የጎበኘ ሲሆን የአውሮፓ የተወሰኑ ሀገራትንም ጎብኝቷል። እንግዲህ ይህ የጉብኝት ፍላጎቱ ነበር እንደ አውሮፓውያን አቆጣጠር ታህሳስ 2015 ጥቂቶች ብቻ እንዲገቡ ወደሚፈቀድላቸው ሰሜን ኮሪያ እንዲጓዝ ያደረገው። ኦቶ ዋርምቢር ሰሜን ኮሪያን ለማየትና የሰሜን ኮሪያ ህዝቦችን ለማግኘትም ፍላጎት ነበረው። ከሌሎች 10 አሜሪካውያን ወጣቶች ጋር ይህ ወጣት ወደ ሰሜን ኮሪያ በረራውን ሲያደርግ በዛ ለመቆየት ያሰበው ለ5 ቀናት ያህል ብቻ ነበር። ነገር ግን የእርሱ የሰሜን ኮሪያ ቆይታው እንዳሰበው አልሆነለትም። ይህ ወጣት ወደ ሰሜን ኮሪያ ከሄደ በኋላ ህይወቱን ያሳጣው ከባድ ጥፋት ሰራ። አላርፍ ያለች ጣት እንዲሉ አበው እርሱ ባረፈበት ሆቴል የተሰቀለ አንድ ፖስተር ነበር። ያንን ፖስተር ከተለጠፈበት ቀዶ አነሳውና መሬት ላይ ጣለው። ይህም በካሜራዎች እይታ ውስጥ ወደቀ። ምናልባት ይህ ጥፋት በሌላ ሀገር ውስጥ ተፈጽሞ ቢሆን ቀለል ያለ ጥፋት ነው ተብሎ ይታለፍ ነበር። በሰሜን ኮሪያ ውስጥ ግን በፍጹም ይህ ወጣት የሰራው ድርጊት ከባድ ወንጀል ሆኖ ተገኘ። እናም ለማምለጥ ሲሞክር በፒዮንግያንግ ዓለም አቀፍ ኤርፖርት ውስጥ በቁጥጥር ስር ዋለ። ዋርምቢር የቀደደው የግድግዳ ላይ ፖስተር እንዲህ የሚል ጽሑፍ ነበር በኮሪያ ቋንቋ የተጻፈበት። በኪም ጆንጊል አርበኝነት ራሳችንን እናስታጥቅ። በሰሜን ኮሪያ ህግ የመሪያቸው ስም ያረፈበት የትኛውንም ፖስተር ወይም ፎቶ ማበላሸትና መቅደድ እንዲሁም መስረቅ እንደ ትልቅ ወንጀል ይታያል። ይህ አሜሪካዊ ወጣትም በማያውቀው ሀገር መጥቶ የሰራው ወንጀል ይህ ነበር። ከባዱ ነገር ከሳምንታት በኋላ ተከተለ። ከሳምንታት በኋላ ዋርምቢር ፍርድ ቤት ቀረበ። እንባውን እያፈሰሰ የሰሜን ኮሪያ መንግስት እባክህ ይቅር በለኝ፣ በህይወቴ ትልቁን ጥፋት አጥፍቻለሁ ሲል በጸጸትና በእንባ ተማጸነ። የልመናው ግን ጉንጭን ከማልፋት በዘለለ ትርጉም አልነበረውም። የሰሜን ኮሪያ ቴሌቪዥኖችም ይህንን ቅጽበት በቴሌቪዥኖቻቸው ላይ አሰራጩት። በ2016 መንግስት በዚህ ወጣት ላይ ከባድ ቅጣትን አስተላለፈ። የመንግስት ፕሮፓጋንዳ ፖስተርን ለመስረቅ በመሞከር በሚል ወንጀል የተከሰሰው ዋርምቢር ለ15 ዓመታት ያህል ሀገሪቱን በከባድ የቀን ሥራ እንዲያገለግል ተፈረደበት። ዋና መቀመጫውን በኒውዮርክ ከተማ ያደረገ አንድ የሰብአዊ መብት ተሟጋቾች ድርጅት ይህንን ውሳኔ አስቀያሚና አስደንጋጭ ሲል ገለጸው። ከዚህ ውሳኔ በኋላ ይህ ሰው ከሚዲያና ከህዝብ እይታ ውጭ እንዲሆን ተደረገ። የኦቶ ዋርምቢር አባትና እናት ፍሬድና ሲንዲ ዋርምቢር ወደ ኦባማ የአስተዳደር ቢሮ ድረስ በመሄድ የልጃቸውን ጉዳይ መንግስት መፍትሄ እንዲሰጣቸው ተማጸኑ። ነገር ግን ከ1 ዓመት በላይ ለሚሆን ጊዜ ይህንን ወጣት ያየው ሰው አልነበረም። ስለ እርሱም ምንም መረጃ አልተሰማም ነበር። ከቆይታዎች በኋላ በፈረንጆች አቆጣጠር 2017 ዋርምቢር ወደ አሜሪካ እንዲመለስ ተደረገ። ነገር ግን ወደ ሀገሩ ሲመለስ በጤና አልነበረም። ህይወቱ እስትንፋሷ ቢቆይም መናገርና መንቀሳቀስ ግን አይችልም። ወደ አሜሪካ የተመለሰው ኮማ ውስጥ ሆኖ ነበር። ወደ ሀገሩ በተመለሰ በ6ኛው ቀን ይህ ወጣት በአሳዛኝ ሁኔታ ህይወቱ አለፈ። ሰሜን ኮሪያ ይህ ወጣት የጤና እክል ገጥሞት እንደነበር ገለጸች። የሀገሪቱ ዶክተሮች አክለውም ኦቶ ዋርምቢር አእምሮው ክፉኛ ተጎድቶ እንደነበር አስታወቁ። ቤተሰቦቹ ግን ልጃችን ላይ ኢሰብአዊ ድርጊት ተፈጽሞበታል ሲሉ የደረሰብንም በደል ዓለም ይወቅልን አሉ። ነገር ግን ሰሚ አላገኙም። የዋርምቢር ወላጅ አባት በሰኔ 15 የጋዜጣዊ መግለጫ ቢሰጡም ልጃቸው የነርቭ ህመሙ ያጋጠመው ሆን ተብሎ ነው ወይስ አይደለም ለሚለው ጉዳይ ምላሽ ከመስጠት ተቆጠቡ። ቤተሰቡ አክሎም ሰሜን ኮሪያዎች ስለ ልጃችን የነገሩንን ነገር
አምነን አንቀበልም ሲሉ ተደመጡ። እንደውም ወላጅ አባቱ በብስጭት አንዲት ስልጡን ሀገር አንድን ታካሚ የተሻለ ሕክምና እንዳያገኝ መከልከልና የሕክምና መረጃውን መደበቅ አትችልም ሲሉ በቁጣ ተናገሩ። ፕሬዝዳንት ዶናልድ ጄ ትራምፕም በኦቶ ዋርምቢር ሕልፈተ ሕይወት ሐዘናቸውን ገለጹ። ለአንድ ቤተሰብ ልጃቸውን በወርቃማ ዕድሜው ላይ ሲቀጭ ከማየት የላቀ ልብ ሰባሪ ጉዳይ የለም። ሐሳባችንና ጸሎታችን ከኦቶ ቤተሰቦችና ከጓደኞቹ ጋር ነው። ነገር ግን አንድ ነገር መናገር ፈልጋለሁ። የሰሜን ኮሪያ አገዛዝ ሰለባ በሆነው ኦቶ ዋርምቢር ሕልፈተ ሕይወት የተሰማኝን ጥልቅ ሐዘን እገልጻለሁ። እናም ደግሞም አሜሪካም የሰሜን ኮሪያን የጭካኔ አገዛዝ ታወግዛለች ሲሉ ትራምፕ አስተያየታቸውን ሰጡ። የዋርምቢር ታሪክ ለተቀረው ዓለም ትልቅ ማስጠንቀቂያ ሆነ። እኛ ለማንኛውም ሀገር ዜጋ በራችን ክፍት ነው። ነገር ግን አንዲት እንኳን ሕጋችንን ብትጥሱ እርምጃችን መቼም የማያዳግም ነው የሚል መልእክትን ያስተላለፈ ነበር የዋርምቢር የቅጣት ውሳኔ። የሰሜን ኮሪያው ቃል አቀባይ ግን በዋርምቢር ሕልፈተ ሕይወት የተሰማቸውን ሐዘን ከመግለጽ ወደ ኋላ አላሉም። በዋርምቢር ሕልፈተ ሕይወት ሀገራችን ትልቋ ተጎጂ ነች። ምንም እንኳን ለእንደዚህ አይነቱ የጠላት መንግስት ወንጀለኛ ምንም አይነት ምህረት ባይኖረንም የጤንነቱ ጉዳይ እየተባባሰ መምጣቱን በማሰብ ወደ አሜሪካ እስኪመለስ ድረስ በሰብአዊነት ላይ የተመሰረተ ሕክምናና እንክብካቤ አድርገንለታል። ይህ የቃል አቀባዩ አስተያየት ነበር። ይህ ምስኪን ወጣት ግን ከ2500 በላይ ሰዎች በተገኙበት የቀብር ስነ ስርዓቱ ተፈጸመ። ነገር ግን የኦቶ ዋርምቢር ሕልፈተ ሕይወት ሌላ የፖለቲካ ትኩሳት እንዲቀሰቀስ ምክንያት ሆነ። አንዳንዶች ዋርምቢር ላይ የተላለፈው ቅጣት ሰሜን ኮሪያ ሕጓን ለማስከበር እስከ ጥግ ድረስ እንደምትጓዝ ማሳያ ነው ሲሉ ተናገሩ። አሜሪካን ጨምሮ ሌሎች ደግሞ እዚህ ልጅ ላይ የተፈጸመው ኢሰብአዊ ድርጊት ነው፣ ሰሜን ኮሪያ በወጣቱ ሕልፈተ ሕይወት ላይ ሙሉ በሙሉ ተጠያቂ ነች የሚል አስተያየትን ሲሰጡ ተደመጡ። በተለይ ደግሞ ፕሬዝዳንት ዶናልድ ጄ ትራምፕ በበኩላቸው ሰሜን ኮሪያ ላይ ጣት መቀሰራቸውን አላቆሙም ነበር። እንደ አውሮፓውያን አቆጣጠር ከመስከረም 2017 ጀምሮ አንድም አሜሪካዊ ቱሪስት የሰሜን ኮሪያ ልሳን ምድር እንዳይረግጥ ያከለከለችው አሜሪካ በነገሩ ላይ ያላትን አቋም በትራምፕ በኩል አስታውቃም ነበር። በጥር 2022 የኒውዮርክ ፍርድ ቤት የዋርምቢር ቤተሰብ ከሰሜን ኮሪያው ኳንግሰን ባንኪንግ ኮርፖሬሽን 240,000 የአሜሪካን ዶላር እንዲሰጣቸው ውሳኔ ያስተላለፈ። ሰሜን ኮሪያ ግን ይህንን ውሳኔ ሳትቀበለው ቀርታለች። ነገር ግን የእሱን የጤንነት ጉዳይ ሲከታተል የነበረ የዶክተሮች ቡድን ይወጣት ምንም አይነት የምግብ መመረዝ ምልክት እንዳላገኙበት የተናገሩ ሲሆን በእስር ላይ በነበረበት ወቅት አካላዊ ጥቃት እንደደረሰበት የሚያሳይ ምንም ምልክት አለማግኘታቸውን የሀገሪቱ ዶክተሮች ማረጋገጫ ሰጥተዋል። ዞሮ ዞሮ ምንም ቢፈጠር ምን የሁሉ ፍጭትና ግጭት የምስኪኑ ወጣት ኦቶ ዋርምቢርን ነፍስ የሚመልሰው አይደለም። የዚህ ወጣት ሕልፈተ ሕይወት አሁንም ድረስ አነጋጋሪ ሲሆን ሰሜን ኮሪያ ግን ምን አይነት ጥብቅ ሕግ እንዳላት ይህ ውሳኔ ትልቅ ማሳያ ሆኖ መቅረብ የሚችል ነው። አንዲትስ እንኳን የሀገሪቱን ሕግ መጣስ ቅጣቱ የማያዳግምና ምሕረት የለሽ መሆኑንም ለዓለም ሕዝብ ያሳየ ነበር። ሰሜን ኮሪያ ከሌሎች ሀገራት ጋር የገባችበት የፖለቲካ ውዝግብ አሁንም ድረስ እንደቀጠለ ነው። ይህች ሀገር ከሌላው ዓለም ተገላ እንደ መኖሯ መጠን ባላት ሕግና ስርዓትም ታፍራና ተከብራ ትኖራለች። ማንም ኃይለኛ ነኝ የሚል ሀገር የምዕራቡም ክፍል ቢሆን ሰሜን ኮሪያን አክብሮ ይኖራል እንጂ ከዚች ሀገር ጋር ጦር መማዘዝ የሚፈልግ ማንም የለም። የሰሜን ኮሪያ ልዕልና ዝቅ አድርጎ ማንም በሰላም የሚኖር የለም። አይደለም በሀገር በግለሰብ ደረጃ እንኳን ለሚፈጸም ማንኛውም የተሳሳተ ድርጊት ከባድ ቅጣትን የሚያስከትል ነው። ዓለም ከዚህ ታሪክ የሚወስደው ትልቁ ትምህርትም ይኸው ነው። እኛም ከዚህ ታሪክ አንድ ትምህርት እንወስዳለን። በሕይወታችን ወዴትም ቦታ ከመጓዛችን በፊት ስለ ቦታው ሕግና አጠቃላይ ጉዳዮች ሙሉ መረጃ ሊኖረን ይገባል። ምክንያቱም ዓለም ሁሉ አንድ አይደለችምና። እናንተስ በዚህ ታሪክ ዙሪያ ምን ትላላችሁ? ይህ አምባገነንነት ነው ወይስ ደግሞ ሕግን ማስከበር? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ ብታደርጉ በቀጣይ መሰልና ያልተሰሙ አስገራሚ ታሪኮች ወደ እናንተ ይደርሳሉ። በቀጣይ በሌላ አስገራሚ ታሪክ እንገናኛለን። በያላችሁበት ሰላምና ጤና ይብዛላችሁ። ቸር ቆዩን።